መምጣታቸው አይቀርም። ያ እምነት ተጨባጭ ሆኖ ወደዚህ ዕቃዊ ነገር መምጣቱ አይቀርም። እሷ እስከምትሆን ድረስ ምን ያህል እዚህ ላይ መቆየት ትችላላችሁ? ምን ያህል እምነታችሁ ላይ መቆየት ትችላላችሁ? ምን ያህል ከእግዚአብሔር ጋር ጥብቅ ማለት ትችላላችሁ? ምን ያህል ሰው እየተረባችሁ እየሳቃችሁ እያማችሁ እያወዳደቃችሁ እያለ ምን ያህል ውስጣችሁ ላይ መቆየት ትችላላችሁ? መንፈሳችሁ ላይ በቃ እግዚአብሔር ያስቀመጠላችሁ ያቺ አንድ ቀን ያያችኋት እምነት እሷን በተቻላችሁ አቅም እያመጣችሁ መስራት ትችላላችሁ ወይ? ነው ከፍርሃታችሁ በላይ እምነታችሁ መምረጥ ትችላላችሁ ወይ? ተረዳችሁኝ? አሁን ብዙ ሰዎች የምናገረው ነገር ካልገባቸው ምንድነው እያለ ያለው ብሎ ከመጠየቅ መስደብን ይቀልላቸዋል። ኦፍ ኮርስ የታወቀ ነገር ነው ይሄ። ባይ ዘ ዌይ እቺ ዓለም የሚያጠፋት መጥፎ ሰው አይደለም፣ ደደብ ሰው ነው። እውነቴን ነው የምላችሁ። ደደብ ስላችሁ ደግሞ ለመሳደብ ሳይሆን በጣም ብዙ ሰዎች አሉ ባለማወቃቸው የሚኩራሩ። እነዚህ ሰዎች ናቸው ዓለምን የሚያጠፏት። ተረዳችሁኝ? አንድ ሰው ስለ ዓለም እያወቀ መጥፎ ቢሆን ይሻለዋል ራሱን ሳያውቅ አውቃለሁ ከሚል እና ብዙዎቻችን የተከበብነው ደግሞ ባለማወቃቸው የሚኩራሩ ሰዎች ነው። እነዚህ ሰዎች ደግሞ ለማስረዳት ስትሞክሩ ኦኬ ምንድነው እያለ ያለው ብለው ከሚያገናዝቡ ከእውቀት ተቃራኒ በሆነ አስተሳሰብ መጥተው ሊያርሟችሁና መንገዳችሁ ሊያሳዩአችሁ ይሞክራሉ። ለዛም ነው ስኬት በጣም ከባድ የሆነው። አሁን ከዚህ ውስጥ አንደኛ መሆን ትችላላችሁ። ቲክቶክ ላይ አንደኛ መሆን ትችላላችሁ። ትልቅ ፎሎወር ማምጣት ትችላላችሁ። መጀመሪያ ግን ማመኑ ይመጣል። ማመኑ ከመጣ በኋላ እግዚአብሔር መንገዱን ያሳያል። እንደ ዲቻ ቦይስ እንደ የራሳችሁ በረከት ያሳያችኋል፣ መንገዳችሁ ያሳያችኋል። አሁን እኔ መንገድ ላይ ዲቻ ቦይስ በድንገት አይቻቸው የሆነ ነገር ተፈጠረልኛ፣ እናንተም ታምናላችሁ። በቃ ይነዋት ፍርሃትን ከምመርጥ አይሳካልኝም ብዬ ከማምን ይሳካልኛል ብዬ አምናለሁ በመንፈሴ። አይኖ እንደማይጨበጥ አይኖ ከደሃ ቤተሰብ እንደመጣው አይኖ ከጎዶሎነት እንደመጣው አይኖ በጣም ብዙ ሰዎች እንደሳቁብኝና የትም እንደማልደርስ እንደነገሩኝ አውቃለሁ። በቃ እነዚህ ሁሉ ነገሮች እውነታዬ ነበሩ። ግን በህይወቴ ለመጀመሪያ ጊዜ የሚታየውን ነገር አይቼ ፈርቼ ከመቀመጥ የማይታየውና የማይጨበጠው ነገር አምኜ በእግዚአብሔር ስም እነሳለሁ። እቺን ብቻ ካል መንፈሳችን ላይ አሸነፍን ማለት ነው። ኦልሞስት 90% ስኬት አሸንፈናል፣ ደርሰናል። 90% ስኬት እዚህ ላይ ነው ያለው። እቺ 10%ቷ ደግሞ ምንድነው? እቺን እምነት ይዘህ መራመድ ስላችሁ ግጥምህን መጻፍ፣ ቪዲዮን መቅረጽ፣ በቃ ላይክ ልብስህን መስፋት፣ በቃ ላይክ የሆነ ቀስ በቀስ መራመድ፣ ቀስ በቀስ አንድ ቀን ከዛ ወደ ቀኝ ዞር ትልና ዲቻ ቦይስ ታያቸዋለህ። ከዛ ብልጭ ይልብሃል። ኦኬ ትክክለኛ መንገድ ነው ይሄ፣ አድርገው፣ ይህን አድርግ፣ ይህ አታድርግ፣ ይህን አድርግ፣ ይህ አታድርግ። ኦኬ ቡም፣ ቪዲዮ ትቀርጻለህ፣ የሆነ ነገር ታደርጋለህ፣ ልብስህን ትሰፋለህ ምናምን፣ ቡም። ከዛ ሰዎች ያጨበጭባል። ኦ ገብቶ የነበረ እኮ ተረድቼ የነበረ እኮ የስ ሻት ዘ ፋክ አፕ ዩ ወርንት ዴር። ተረዳችሁ? ስኬት ከባድ የሚያደርገው ይሄ ነው እንጂ መልፋቱ አይደለም ጋይስ። ተነስተህ የምትሰራው አይደለም ከባዱ፣ መነሳቱ ላይ ነው ክብደቱ። ይሁን መነሳቱ፣ ካልጋ መነሳት ነው የሚከብድህ ወይስ ተነስተህ ሻወር አድርገህ ጂም ሰርተህ ምናምን መዋል? ካልጋው መጀመሪያዋ ነች ከባዷ፣ እሷ ነች እምነታችን። በቃ እዚህ ውስጥ አይሳካልኝም አይሆንልኝም ብለህ እዚህ ውስጥ ካመንክ በቃ ሰውነትህ ታዛዥ ነው በቃ ለዛች እምነት። በቃ ብዙዎቻችን መንገዳችን በፍርሃት የተመሰረተ ስለሆነ ፍርሃት ደግሞ እጅህን ያስረዋል። ቪዲዮ ቀርጸ ድራፍት ውስጥ እንድታስቀምጥ ያደርግሃል። ልብስህን ሰፍተህ እንድጥለው ያደርግሃል። አሁን ስለ ቃሉ ፑቲክ በጣም እናወራለን። ኦኬ ከፋሚሊው ጋር እናወራለን፣ አወራቸዋለሁ። በጣም ጥሩ ሰዎች ናቸው። በጣም ቀረቤት አለን። ብዙዎቻችሁ ከቅናት ተነስታችሁ ለማወዳደር እኔና ወንድሜ የምትፈልጉ ካላችሁ ምናምን ከጎዶልነታችሁ ተነስታችሁ ወንድሜ ነው እሱ ቤተሰብ ነን፣ በጣም በቅርብ እያወራን ነው።
ይህ ልጅ እንድትማሩበት እፈልጋለሁ። መምህራችሁ እንዲሆን እፈልጋለሁ። ተዉትና ልብሱን ማየት ተው። ልብሱማ የሚደነቅ ነገር ነው፣ እያደነቃችሁ ነው። ግን እናንተ ከማድነቃችሁ በፊት፣ እናንተ ከመምጣታችሁ በፊት ይህ ልጅ ካጠገቡ በእርግጠኝነት ሰዎች ነበሩ። አራት በእናትህ እብዳቱን ምንድን ነው እየለቃቀምክ የምታመጣብን? ኧረ በስመ አብ ወመንፈስ ቅዱስ ይባላል። ተረዳችሁ? ከዛ ግን ይህ ልጅ ያ ዛቻ፣ ያ ጥላቻ፣ ያለ መስማት አቅሙ የዳበረው እምነቱ ላይ በመጽናቱ ነው። ኦልሞስት እዚህ ላይ በመሆኑ ብዙ ሰው ያልታየው እምነት አለ እዚህ ጋር በቃ ላይክ የያዘው ልቡ ላይ እምነቱ ተከትሎ ቁጭ ብሎ ልብሱን ሲሰፋ ከዚህ ተነስቶ ነው። ሰፋው፣ ሱሪውን ሰፋው፣ ጫማውን ሰፋው፣ መስታወት ጨመረለት፣ የጀርባ ግድግዳውን ጫማዎች አረጋቸው። የራሱ ነገር እየኖረ ነው፣ እምነቱን እየኖረ ነው። ይሄ ልጅ እብድ በብዙ ሰዎች ግን ሲታይ እኮ ካልተሳካልኝ ነገር እብድ የሚያስብል ነገር ነው። ግን በቃ ላይክ ልቡን ተከተለ። ተረዳችሁ? ከዛ ቡም ቪዲዮ ተቀረጸች። ቡም ኢሚዲየትሊ። ከዛ what happens? ያ ውስጥህ ማንም ያልታየው እምነት እብድ ያስባለ በጣም ብዙ ስድቦች ያሰደበ የውስጥ ዓላማና እምነት በተቃራኒው ልክ ከፍ ያደርጋል ማለት ነው። ልክ አዶናይም እንደዛ ነው። እኔ ያ ሁሉ ጊዜ ባለጌ ስባል ስሰደብ ብዙ ስድቦች ተሰድቤያለሁ። እኔ ምንድነው ወደፊት እንድቀጥል ያገዘኝ? ምንድነው ተስፋ እንዳልቆርጥ ያገዘኝ ብላችሁ ብትጠይቁኝ ኢትስ በእምነቴ መጓዜ ነው። ተረዳችሁኝ? አንዴ በእምነቴ መጓዜ ነው። በእምነቴ ስለተጓዝኩ አሁን ብዙዎቻችሁ ግራ ይገባችኋል። አዶናይ እንደዚህ በቃ እየሰደቡ እየተረቡ በቃ ላይክ እየቀለዱብህ ሙድ እያዙብህ በቃ ተስፋ አትቆርጥም እንዴ? በቃ ሰለቸህን፣ ደበርከን፣ ዛሬ አስጠልቶብሃል ምናምን እየተባልክ ለምንድነው ተስፋ ማትቆርጠው? ለምንድነው ተስፋ ማትቆርጠው? አይከብድህም? ነው አይከብደኝም። ለምን እንደማይከብደኝ ታውቃላችሁ? እነዚህ ሰዎች ሴጋ ብለው የጠሩኝ ሰዎች ናቸው። እነዚህ ሰዎች አንተ ባለጌ ብለው የጠሩኝ ሰዎች ናቸው። እነዚህ ሰዎች ሰምቼ ባለጌ ነኝ ብዬ ቁጭ ብል አዶናይ የለም። አሁን ግን ቁጭ እንዳልል ያደረገኝ እምነቴን መከተሌ ነው። እነሱ ሀገር ሙሉ ባለጌነቴን እየታየው እያለ እኔ ግን የሀገር ሙሉ መነጽር አላየሁም። እምነቴን ያየሁት፣ ከፍታዬን ነው ያየሁት፣ አዶናይን ነው ያየሁት። ያቺ እምነት ላይ ጸንቼ በመሄዴ አይታችኋል ሀገር ሙሉ እንዴት ተገምጥሎ ወደ ሌላ ነገር እንደተሻገረ ኦልሞስት በሚያስደነግጥ ሁኔታ ታዝባችኋል። አሁን ደግሞ የሆነ ተረባ ስድብ ምናምን ሲመጣ ወደፊት እንድቀጥል የሚያግዘኝ ማን ነው? እምነቴ ነች። እናንተ ያላያችኋት እምነት አለች እዚህ ጋር ትሆንልኛለች ብዬ የያዝኳት የጨበጥኳት። ተረዳችሁኝ? ከዛ እቺ እምነት እውን ስትሆን ተመልሰው እነዚህ ሰዎች ተመልሰው ዋው yes they're funny። ተረዳችሁኝ? ከአዶናይ መማር ያለባችሁ። እግዚአብሔር እንግዲህ መርጦኛል እኔ የእናንተ አስተማሪ እንደሆን። ጉዳቴ ታያላችሁ፣ ከፍታዬን ታያላችሁ፣ ዝቅታዬን ታያላችሁ። እኔ የምደብቃችሁ አይነት ወንድ አይደለሁም። ተረዳችሁኝ? እያለቀስኩኝ ከሆነ እያለቀስኩ ነው የምመጣባችሁ። ምን ይሉኛል ምናምን ያለ እኔ እንትን አልልም እና የተቀበልኩት ነገር ነው የእናንተ አስተማሪ እንደሆንኩኝ እኔና የማስተምራችሁ ደግሞ በተግባር ነው። በዝቅታዬም አሳያችኋለሁ፣ ከፍታዬ ላይም አላችሁ እና አሁን እየፈራችሁ ከሆነ ፍርሃት እንዳያቆማችሁ ነው። ቲክቶካችሁን ጀምሩ ነው፣ ቪዲዮአችሁን ቅረጹ ነው። ተረዳችሁኝ? በቃ ላይክ ይሄ ለረጅም ጊዜ መሆን የፈለጋችሁት ነገር አላ ሁኑት እያልኳችሁ ነው። በቃ ላይክ እውነቴን ነው የምላችሁ፣ እግዚአብሔር እሱ ነገር እንድትሆኑ ይፈልጋል።
በቃ እንድትሆኑ ይፈልጋል። በቃ እግዚአብሔር ማለት ነው። I swear to you እግዚአብሔር ይፈልጋል። በቃ እሱ ነገር እንድትሆኑ ዓላማችሁ እንድትሆኑ ይፈልጋል። በቃ እስኪ ሁላችሁም በቃኝ ብላችሁ ጻፉ። ላይቭ ቻት ላይ በቃኝ ብላችሁ ጻፉ፣ ወይም ደግሞ ኢናፍ ብላችሁ ጻፉ። ኢናፍ ብላችሁ ጻፉ። በቃኝ ወይም ኢናፍ ብላችሁ ጻፉ ቻት ላይ። በቃኝ ወይም ኢናፍ ኢናፍ። እስኪ አይናችሁን ጨፍናችሁ እቺን ቃል ድገሟት ውስጣችሁ ላይ። አይናችሁ ጨፍኑና ትንፋሽ ወደ ውስጥ በደንብ ሳብ አድርጉ። በቃኝ በቃኝ በቃኝ። ምንድን ነው የሚበቃችሁ? ምንድን ነው የሚበቃችሁ? ማስመሰል በቃኝ፣ ሰው ማስደሰት በቃኝ፣ መፍራት በቃኝ፣ የውሸት ማንነት መኖር በቃኝ። you know yes። ከዛ አዲስ ዓላማህን ትኖራለህ፣ አዲስ ከፍታህን ትኖራለህ፣ አዲስ ህልምህን ትኖራለህ ማለት ነው። I swear to you I swear እኔ አብዛኛው የኢትዮጵያ ህዝብ ማለት ነው እንደዚህ አድርጌ በብሎን ከፍቼ አይቻቸው እንዳለ የሀገር ሙሉ ትራውማችን አይቼ ለምንድን ነው እንደዚህ የሆነው? ለምንድን ነው የሆነ ምቀኝነት የበዛው፣ መጎታተት፣ መተራረብ፣ መወዳደቅ የበዛው? ችግሩ ምንድን ነው? ከየት ነው እየመጣ ያለው? ምናምን አየሁትና እዚህ ሀገር አስመስለ መኖር ምንም ጥቅም የለውም። ተረዳችሁኝ? ጥቅም የለውም። አሜሪካ ሆነ ብታስመስል ባታስመስል እውነት ለመናገር ግዴታ አይሰጥህም ማንም ሰው። እዚህ ሀገር ግን አስመሳይ ከሆንክ የውሸት ማንነት የምትኖር ከሆነ ምን ይሆናል መሰላችሁ? በቃ ላይ እስር ቤት ውስጥ ነው የምትሆነው። ጥቅም የለውም፣ ትጎዳለህ። በቃ ላይ ጥቅም የለውም። በቃ ቤተሰቦችም ይጎዳሉ፣ አንተም ትጎዳለህ። አይሳካልህም፣ አያልፍልህም፣ አትለወጥም። you understand? አትለወጥም። በቃ ሁሌም የማትፈልገው ህይወት ውስጥ ሆነ ትኖራለህ ማለት ነው። you understand? yeah, this is what I'm saying። በቃ ላይ በቃኝ እና ምጸልይላችሁ ለሁላችሁም አሁን ህይወታችሁ ከከበዳችሁ መሻገር ካቃታችሁ እውነቴን ነው የምላችሁ ህይወት አጭር እንደሆነች እንድታስታውሱ ነው። ህይወት አጭር እንደሆነች እንድታስታውሱ እፈልጋለሁ። 1000 ዓመት እንዳላችሁ መኖር እንድታቆሙ እፈልጋለሁ። እውነቴን ነው የምላችሁ። አሁን እዚህ ቁጭ ብላችሁ ያለ ይህ እንትን ሊወድቅ ይችላል። በቃ ላይ ግሊችል መንገድ ስትወጡ በመኪና ልትገጩ ትችላላችሁ። በቃ ምንም በቃ ይሄ እቺ ህይወት ጋራንቲ የላትም። በቃ ቅጽበት ነች። ቅጽበት የሆነች ህይወት ነች። ነገ አልሞትም ብለህ ስትኩራራ ነው ፈሪ የምትሆነው። ተረዳችሁኝ? እውነቴን ነው የምላችሁ። አንድ ቀን አስታውሳለሁ የሆነ ልንገራችሁ ስለዚህ ነገር አንድ ብላችሁ ጻፉ እስኪ። ስለዚህ ነገር ልንገራችሁ አንድ ብላችሁ ጻፉ። አንድ ብላችሁ ጻፉ ልንገራችሁ። አንድ ብላችሁ ጻፉ። የሆነ ፖድካስት ላይ ሄድኩኝና ይሄ የሄድኩበት ፖድካስት ካት ተደርጓል። ማለት የተናገርኩት የሆነ ጥያቄ ተጠይቄ የመለስኩት መልስ አልገባም ወደ ፖድካስት ወደ ቪዲዮ ማለት ነው። ቢካዝ ትንሽ እንትን ይፈጥራል። እናራ የሆነ በቃ ላይ እንደማናራ ነው የምናስመስለው። ስለ አርሲ ይወራም ለራሱ በቃ የሆነ ይከብደናል። ልክ እንደዚች ሁሉም ሰው እንደሚያራ ማወቄ ነፃነት ይሰጠኛል። which is አሁን ብዙዎቻችሁ ስለ አር እያሰባችሁ ከሆነ ተሳስታችኋል። ሁላችንም ጎዶሎነት አለን እያልኳችሁ ነው። በቃ ሁላችንም እቺ አራትን ጨርሰን ከዛ ማንም ሰው እንደሌለ ያረጋግጠን ምናምን ታዋቂ ስትሆን ደግሞ ከባድ ነው ለመናገር። ሽንት ቤት ገብተን ማራት ሰው ባለበት ቦታ ግን ቼክ አድርገን ምናምን ፍላሽ አድርገን ሽቶ ካለ ሽቶ ተደርጎ መስታወት ተከፍቶ ምናምን ነው የምትወጣው። ንጹህ እንደሆነ እኮ ከዛ ትላለች ታባቱ። ተረዳችሁኝ? ሰዎች በጣም የምናስቅ ፍጡሮች ነን። ጎዶሎነታችን ደብቀን ብፁዕነታችን ማሳየት የምንወድ ፍጡሮች ብንኖር ሰዎች ነን። እና
ግዴታ እያራን ሰው ማሳየት የለብንም፣ ግን ሰው ሁሉ እንደሚያደርገን ማወቅ አለብን። እውነቴን ነው የምላችሁ። በቃ ሁሉም ሰው እኩል ያደርገዋል ካንተ ጋር ታውቃላችሁ። ሁሉም ሰው ያ ሱፉን ለብሶ ምናምን ብሎ ቁጭ የሚለው አለ አይደል? በቃ ሳታዩት እናንተ እያለ ነበር እንደዚህ በቃ አይኑ እስከሚፈነዳ ድረስ ተረዳችሁኝ? ስለዚህ ማንም ሰው ከእናንተ አይበልጥም፣ ማንም ሰው ደግሞ ከእናንተ አያንስም። ምክንያቱም እናንተም ታራላችሁ። ስለዚህ እኩል ነን ሁላችን። ይህ አስተሳሰብ ምን ያደርጋል? ኦኬ ጎደሎነትህ ትቀበልና ኦፍኮርስ አዶናይ ጎደሎነት አለው። ይህ ነው ሁሉም ነገር ላይ ሙሉ ሆኜ መገኘት አልፈልግም። እኔ በቃ ሰው አይደለሁም ማለት ነው። እንደዛ ከሆነማ እግዚአብሔር ነኝ ማለት ነው። ይሄ ብፁዕ ኢየሱስ እንደዛ መሆን አልፈልግም። ሁላችንም እዚህ ያለ የራሳችን ጎደሎ ስላለን በቃ ጀስት ሰው ሲሰድባችሁ ሲተርባችሁ አይታችሁ በቃ ችላ ብላችሁ የማለፍ አቅማችሁ ከፍተኛ ይሁን። ያ ሰው አሁን ኧረ በእናትሽ እንደዚህ ነገር አቆሚ ሲልሽ እሱም ማቆም ያለበት ነገር አለ። ማቆም ያለበት ነገር አለ። እንዴ አንተ እያራ ለምን እኔ አላረም? ምን ችግር አለው? ሁላችን እንዴ ሁለታችንም እንራበት። ምን ችግር አለው? እንዴ የኔ አርት ትክክል ነው አንተ አይደለም ይባላል አይባልም። እንራበት ሁላችን በሰላም እንዴ በቃ ይሄ ነው በቃ። ስለዚህ ስህተት መስራት አትፍሩ፣ ስህተት መስራት አትፍሩ። በቃ የሆነ ይሄ ወድቃችሁ መገኘት በቃ የሆነ ትክክል ነኝ ብላችሁ አስባችሁ ግን ደግሞ መሳሳትን የራሳችሁ እይታ ማስቀደምን አትፍሩ። ምንም ችግር የለውም። እውነት ለመናገር ምን ችግር አለው? አሁን አይ ሆፕ የምሳሌ ገብቷችኋል ብዬ አስባለሁ። እና እቺ ምክር ነች የተቆረጠችው። በጣም እውነቴን ነው የምላችሁ። እና ይህ ምክር ልሰጣችሁ ስለፈለኩ ነው ወደዚህ የመጣሁት። አይ ሆፕ ዛሬ አስተማሪ ምክር ነበረ ብዬ አስባለሁ። ሁላችንም ስኬት ላይ ሆነን ማየት ፈልጋለሁ። ትልቅ ደረጃ ላይ ደርሰን ማየት ፈልጋለሁ። ኢትዮጵያ ከፍታ ላይ እንድትሆን ፈልጋለሁ። ኢትዮጵያ ከፍ የምትለው እኛ ከፍ ስንል ነው። እኛ ወጣቶች በንጽህና ከፍ ስንል፣ ሰው አለመጉዳትን ስንማር፣ ሰው ሲሳሳት ካየንም ለራሱ የዛ ሰው ስህተት አውጥተን በቃ ማንቋሸሽና እንደዚህ መጸየፍ ሳይሆን የኛንም ስህተትን ማየት። ቢካዝ የሌላ ሰው ስህተት የሚያጸይፈን ከሆነ የኛም ስህተት ያጸይፈናል ማለት ነው። ለሌላ ሰው ይቅርታ ከሌለን ለራሳችንም ይቅርታ የለንም ማለት ነው። ተረዳችሁ? የሌላ ሰው ሰዳቢ ከሆነ የራሳችንም ሰዳቢ ነን ማለት ነው። የሆነውን ነው የምናካፍለውና ንጽህናን፣ መረዳትን፣ ይቅር ማለትን እጸልያለሁ ለሁላችሁም። ወዳችኋለሁ። በቃ እንግዲህ